መልእክት አስተላልፌ ነበረ። ይሄውም በጀርመንና አካባቢው ሀገረ ስብከት ለረጅም ጊዜ ታቅዶ ለረጅም ጊዜ ብዙ ስራ ሲሰራበት የነበረ በዚህ በአውሮፓ ለመጀመሪያ ጊዜ ገዳም እንዲኖር ምዕመናን በጽሞና በሱባኤ ራሳቸውን በዛች ቦታ ላይ በጸሎትና በጾም የሚያሳልፉበት፣ እዚህ ሀገር የተወለዱ ልጆች ደግሞ ገዳም ማለት ምን ማለት እንደሆነ ስርዓቱን፣ ትውፊቱን፣ ታሪኩን እንዲያውቁ ለማድረግ ብዙ ስራ ሲሰራ ቆይቶ አሁን በእግዚአብሔር ፈቃድ የሀገረ ስብከቱ ሊቀ ጳጳስ ኮሚቴ አዋቅረው አሁንም በቅርቡ ቦታ ተገኝቶ ማለት ነው። እንደውም የሚገርመው ቦታው ለኛ ለሆላንድ ቅርብ ነው። 40 ኪሎ ሜትር የማይጨርስ ነው ማለት ነው። ስለዚህ ታዲያ ይህንን ገዳም ዛሬ 9 አድባራቶች በዕለተ ሆሳዕና ገቢውን ለገዳሙ መርጃ እንዲሆን በዚህ ጠቅላላ በጾሙ እስከ ዳግም ትንሣኤ የትኛውም አድባራት በዚህ በሀገረ ስብከቱ የሚገኙ አድባራቶች ካሉት እሁዶች አንዱን ቀን በራሳቸው ምርጫ መርጠው የገቢ ማሰባሰቢያ እንዲያደርጉ መልእክት ተላልፎ ነበር። የኛ ደግሞ የደብሩ ሰበካ ጉባኤ ተወያይቶ ተነጋግሮ ለሀገረ ስብከቱም ተወካይ መድቦ ወንድማችን የሕዝብ ግንኙነቱ ዳንኤል ጉታ እሱም ተወክሎ ከዛ የሚሰራውን ስራ ለሰበካ ጉባኤው ኢንፎርሜሽን እየሰጠ አሁን ላይ ዛሬ 9 አድባራቶች ናቸው ሆሳዕናን የመረጡት። ከ9ኙ አድባራት ደግሞ ታላቁ ደብራችን ደብረ ሞዬ ቅዱስ ገብርኤል በአውሮፓ የመጀመሪያው የሆነው ደብራችን ዛሬ አንደኛው ነው ማለት ነው። ስለዚህ ይህ ታላቅ ሕዝብ በእውነት ብዙ ስራዎችን ሰርቷል። ባለፈው የራማ ኪዳነ ምሕረት አንድነት ገዳምን ለችግራቸው የደረሰላቸው፣ በሁለተኛ ደረጃ እህታችን ቅድስት እንደውም ከዛ ያታለሁ በእውነት የዚህን ሕዝብ አደራ ወስዳ ለመቄዶንያ ወደ 700 ሺህ የእሷንም ወርቅ ጨምራ በእውነት አስተላልፋለች። ገዳሙም የምስጋና ደብዳቤ ገንዘቡ የገባበትን ደረሰኝ አቅርበውልን ባለፈው አስረድተናቸዋል። ስለዚህ እህታችንን ቅድስትንም እግዚአብሔር ይባርክልን። ለአደራ ስለበቃሽ አደራ ትልቅ ነገር ነውና ስለዚህ አንቺንም እናመሰግናለን። እግዚአብሔር ይስጥልን። ይህንን ያደረገ ታላቅ ሕዝብ ነውና ዛሬ የሚጠበቅብን ነገር አለ ወገኖች። ገዳሙ ገዳማችን ነው። ታሪኩ ታሪካችን ነው። ያ ገዳም የሁላችን ገዳም ነውና ለመጀመሪያ ጊዜ ነው በደብራችን ተሳትፎ የምናደርገው። ስለዚህ ሁላችንም እግዚአብሔር የሚወደውን ስራ መቼም ለእናንተ ሁል ጊዜ መንገር ለቃባሪ ማርዳት ነው ይባላል። ታውቁታላችሁ። ደግነት ከእናንተ አለና መቼም ይህ ሕዝብ አያሳፍረኝም ብዬ ደብሩን የሚመጥን ስራ እንሰራለን ማለት ነው። እንደ ታላቅነቱ ትልቅ ስራ እንሰራለን እና ስለዚህ ሁላችሁም እንድትሳተፉ የመጀመሪያው መልእክቴ ነው። ሁለተኛ ፎርም አለ የሚሞላ የምትችሉትም ሁሉ ለማድረግ ማለት ነው። ባንዴም ባትከፍሉ ዛሬ ባንዴ የምንከፍለው ነው። ሁለተኛው ፕሮግራም ነው ይሄን የምነግራችሁ። አሁን በዚህ ባለነው የዛሬዋ ዕለት ያው ለሀገረ ስብከቱ ገዳም ለእኛ ገዳም ነው፣ የሀገረ ስብከቱ አይደለም፣ ለእኛ ገዳም ነው እና እሱ እናደርጋለን። ከዛ ደግሞ የተዘጋጀ ፎርም አለ። በወር ወይም በዓመት ወይም በ6 ወር ይህን ያክል እከፍላለሁ ብላችሁ
ቃል ገብታችሁ ከደብራችን የኔ ያክል ሰው ቃል የገባለ ብለን ደግሞ እሱን እናስተላልፋለን ማለት ነው ወገኖች። ስለዚህ አሁን ወደ ገንዘባችን እንሄዳለን አይደል? ቦርሳ ይዛችሁ መታችኋል፣ አልረሳችሁም መቼም አይደል? ያው አስቀድሜ ስለነገርኳችሁ የረሳም ካለ ከጎናችሁ ተመጣጥራችሁ ያው ስትወጡ ይሰጧችኋል። ማንም አያስቀርም። አያችሁ አለ ቅድም ከሮተርዳም ማይክሮፕሌን ከሚባለው አይፎን ወድቆ ተገኝቶ ህዝባችን እኮ ደግ ህዝብ እኮ አይገርም? አምጥተው ሰጡ ያን አይፎን። ልዩ ስልክ ነው። የሚገርመው ግን ክርስቲያን ማለት እንዲህ ነው። የሰው ገንዘብ የሰው የኛ አይደለም። እምነት ማለት እንደዚህ ነው። እነሱ እዛው ነው ቢያዩት ማን ከማን እጅ እንዳለ አያውቁትም። ብቻ ግን የሚያሳያቸው እዚህ አካባቢ ያሳያቸዋል። የኛ ሰው ደግሞ ደግ አይደለም። አምጥቶ ይኸው የጠፋበት ሰው ካለ ይህንን ስልክ ስጡልን ብሏል። ስለዚህ ስልኩ ተገኝቷል። እናመሰግናቸዋለን። እግዚአብሔር ይስጥልን። አሁን ምን እናደርጋለን መሰላችሁ? መቼም ጥላ ዙሬ ቀይ ሳንቲም አይደለም ሰበስበው፣ ሻል ያለ ነገር መስራት አለብን አይደለም? ስለዚህ በወንዶቹም በኩል ይዛችሁ ያልመጣችሁም ካለ ሳምንት ይደርሳል። ግን እርግጠኛ ነኝ እዚሁ እርስ በርሳችሁ ብትረዳዱ ጥሩ ነው ብዬ አስባለሁኝ። ገንዘቡ ሰበካ ጉባኤው ሰብስቦ ነው ገቢ የሚያደርገው። በእናንተ በኩል ግን መረባረብ ያስፈልጋል። በዚህ በወንዶቹ በኩልም ወረቀትን ይዛችሁ ዝርዝሩን ማለት ነው የምትችሉትን እያስመዘገባችሁ ዛሬ ያልያዛችሁ ደግሞ ሳምንት አመጣለሁ ብላችሁ ግን ምንም አድራሻ ከሌለው ይከብዳል ማለት ነው። አለዛም ደግሞ አሁን ጥራ ይዙር ብንል ምንም ሲግባልን ላይባል ይችላል። የተሻለ ነገር እንዳልኩት ደብራችንን የሚመጥን ነገር መስራት አለብን። ገብረ ዮሐንስ ጌና እንደዚህ ተቀበለ የኔ ነው እኔ እየጀመርኩኝ ነው። እንግዲህ ከፎርም ውጭ አሁን ነው የምንሰጠው። ይኸው 100 ዩሮ ሞራል ስጡ እንጂ 100 ዩሮ ከኋላ እዛም ትታዩኛላችሁ። እነ ዳንኤል ከኋላ ያላችሁ እነ ገብረ ዮሐንስ ከዚህ እነ ወልደ ዮሐንስ ደግሞ በዚህኛው በእናቶች በኩል ግቡና እየተቀበላችሁ ገንዘቡንም እየጻፋችሁ እንቀበላለን ማለት ነው። ይሄ የተሻለ ይመስለኛል። አይመስላችሁም? ጥሩ ሀሳብ ነው አይደለም? ስለዚህ እናንተም ተዘጋጁ። ይመጣል። እስከዛ መዝሙር እየዘመርን እናንተ ደግሞ ስም ዝርዝራችሁን እየጻፋችሁ እና ይኔና መዝግብና ከኋላ ወረቀት ስጣቸው። እዛም ከኋላ ቀልጠፍ ቀልጠፍ ለማድረግ ብዬ ነው። እሺ፣ እግዚአብሔር የሚወደውን እናድርግ ምዕመናን። ይሄ ትልቅ አሻራ ነው። እንደሰትበታለን። እመኑ። ትልቅ ታሪክ ነው የምንሰራው። በአውሮፓ ለመጀመሪያው ቤተክርስቲያን ይሄ ነው። አሁን ደግሞ በአውሮፓ ለመጀመሪያው ገዳም እየተመሰረተ ስለሆነ ሁላችንም አደራ አሻራችሁ ሳታሳርፉ እንዳትወጡ ማለት ነው። እናቶችም እዛ ወረቀት አለ የተቀባበላችሁ በረከት ነው ልጆች። ሆሳዕና እምርት እንተ አቡነ ዳዊት ሆሳዕና እምርት እንተ አቡነ ዳዊት ቡርክት እንተ ትመስል መንግሥት ቡርክት እንተ ትመስል መንግሥት ቡርክት እንተ ትመስል መንግሥት ቡርክት እንተ ትመስል መንግሥት ሆሳዕና እምርት እንተ አቡነ ዳዊት ሆሳዕና እምርት እንተ አቡነ ዳዊት ቡርክት እንተ ትመስል መንግሥት ቡርክት እንተ ትመስል መንግሥት እንተ ትመስል
እንቀጥላለን። ዝማሬው ይዘመራል፣ መዘምራንም ስላሉ በዚህ በእናቶች በኩል ወረቀቱን ገብረ ዮሐንስ ስጥልንና የያዛችሁትን ወጣ ወጣ እያደረጋችሁ መስጠት ትችላላችሁ ማለት ነው። እየተሰባሰበ ስለሆነ በረከቱ ሁሉም ሰው መድረስ አለበት ማለት ነው። በረከቱን እንደ አባ እስጢፋኖስ ደግሞ ይኸው 50 ዩሮ አበርክተዋል እና መስግኑላቸውና ሁላችሁም የዚህ ገዳም ባለቤቶች ናችሁ፣ የገዳሙ ባለታሪክ ናችሁና ይህንን በረከት ሁላችንም ተሳትፎ አድርገን በአካልም ደግሞ ሂደንም ማየት ይኖርብናል ማለት ነው። ባስ እናዘጋጅላችኋለን። በባስ አድርገን ቦታው ድረስ ሂደን ደግሞ ገዳሙን ለአንድ 7 ቀን ሱባኤ ገብተን በጾም በጸሎት ቤቱ በጣም ትልቅ ስለሆነ ገዳሙ ይበቃናል ለሁላችንም። እንደሱም እናደርጋለን ማለት ነው። እግዚአብሔር በረድኤት በምሕረት ይጠብቀን። እያወጣችሁ ነው አይደለ? ዝም አላላችሁም? እሺ፣ የዛ ይታዩኛል እናቶች የሚቀበላቸው ዞር እያላችሁ ወልደ ዮሐንስ እዛ አካባቢ ና ውሰድ እያሉ ተቀበላችሁ። በዚህ በኩል አድርገ ማለት ነው። በዛ ሂዱና እሺ፣ እግዚአብሔር ይስጥልን። በጣም ጥሩ የተንቀሳቀሳችሁ ነው፣ ያየዋችሁ ነው ልጆቻችን። ያው ጉብኝቱንም እያያችሁ ነው። ሙሉ በሙሉ እዛ ቀረጻ ተደርጎ የተለቀቀ ነው። እሱም እያያችሁ ማለት ነው። እሺ፣ አሁን ከዛ ከኋላ ያሉት እስከሚሰባሰብ አሁንም በጋራ መዝሙር እየዘመርን እናመሰግነዋለን እግዚአብሔርን ማለት ነው።
መዘምራንም ዝማሬ መላእክት ያሰማልን። እሺ እንግዲህ እየጨረስን ነው። ከኋላ ያላችሁ የመዘገባችሁትን የሰበሰባችሁትን ቃልን ደግሞ የምትገቡ ምዕመናኖች እሱም የተዘጋጀ ፎርም ስላለ እሱንም ፎርሙንም እንድትሞሉ ማለት ነው። ስለዚህ ቸሩ አምላካችን እግዚአብሔር በረድኤት በምሕረት በቸርነት ይጠብቀን። ከኋላ ያሉትን መልእክቱ እንዲደርሳቸው ሄዱላቸው ተቀበሏቸው ማለት ነው። እንግዲህ ያው ገና አላጠናቀቅንም፣ ዑደቱ ስለሚቀረን አሁን ወደ ዑደቱ እንሄዳለን ማለት ነው። ስለዚህ መልካም ነገር ላደረጋችሁት ሁሉ እግዚአብሔር አብዝቶ ቤታችሁን በበረከት ይሙላልን። የገባችሁትን ቃልም ደግሞ እንድትፈጽሙ እግዚአብሔር ይርዳን፣ በምሕረት ይጠብቀን።